ያው ሀባሪ ሚል ስቲከር አለ ቆርጬ ይለጥ ሃይ ጋይስ እንዴት ናችሁ? ዛሬ እንግዲህ አብራችሁኝ እንድትውሉ ነው። የጓደኞቼ ስሞል ኮፊ ሾፕ ኦፕኒንግ ነው ዛሬ። እኔ አዳማ ነው ያለሁት። አዲስ አበባ እንሄዳለን፣ አብረን ነው የምንውለው። እንደ ፍሎሪስት እንግዲህ ይዤ የምሄደው ነገር አለ፣ ታያችኋለሁ። አብራችሁኝ ነው። ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ የተለያዩ የሪባን አበባ አሰራሮች ቱቶሪያሎች እየለቀኩላችሁ ነው። ሰብስክራይብ አድርጋችሁ እዩ። ቴንክ ዩ ጋይስ፣ አብራችሁኝ ነው። ያው ቲክቶክ ሰራ እንግዲህ እቺን ባክግራውንድ ነው የምታውቋት። ዩቲዩብ ይሄንን ነው የምጠቀመው፣ ምክንያቱም እዚህ ጋር ኃይለኛ ላይት ስላለ ይመቸኛል። አትክልኝ ወይስ ጥቁር ፀጉሬ እንዴት አያችሁት? ሳናስ ቆይቼ ነው መጣውና ዘንጠን ትንሽ ነገር ይዘን እናወጣታለን። ኦልሬዲ ቀድሜ ነው የተዘጋጀሁት፣ ምክንያቱም ሪከርድ እያደረኩ ከተዘጋጀው አረፍዳለሁ። አሁን ራሱ አርፍጃለሁ። አበባዋን ላሳያችሁ። ሲያምር ሰው በይዛችሁ የምትሄዱት ነገር የሚያምር ሲቆይ በጣም ነው የሚቆየው። በጣም ነው የሚያምረው። ቢቆሽባችሁ ራሱ እንደዚህ እያላችሁ ተጠሳናችሁ። ኤኒዌይስ እንትን ለጥፍበት ስቲከር ከየት እንደተገዛ ለሌላም ሰው እንዲሆን ስቲከር እንለጥፋለን። ሀባሪ ሚል ስቲከር አለን ቆርጬ ይለጥፍ ለቦታ ነው የምንለጥፈው። ጋይስ ቁጭ እያልኩ ወፈርኩኝ፣ እየጨመርኩ ነው። ወይኔ በጣም አልፍጃለሁ። በይዘው 6 ሰዓት ተኩል 7 ሰዓት ነው እንገናኝ ተባባል ነው ከጓደኞቼ ጋር። አሁን ስንት ሰዓት ነው? ለ5 ጉዳይ ነው ያየሁት። እንግዲህ አሁን ሰዓት ይሄ መነጠቸው ለጥፌ ላሳያችሁ። ተነሳልኝ። ፊት ለፊት ጋር ነው እኛ እዚህ ጋር ፊት ለፊት ደቅ እናደርገዋለን ማለት ነው። አናኔ ደግሞ እዚህ በጎን በኩል ጋይስ እዚህ ጋር እና እዚህ ጋር ያለው እዚህ ነው ማለት ፀሐይ እንግዲህ ጌታ ኢየሱስ ይረዳናል። ደግሞ ኮፊያ ያዝ እንዴ ኮፊያ ያዝ ኮፊያ ይበላሽ። ለመቅረጽ ምንም አልተመቸኝም፣ ግን ያው እንደዚህ እየሄድኩኝ ነው። ባጃጅ ኮንትራት እንይዛለን። በጣም ጎበዝ ጠንካራ ሴቶች ናቸው አንድ ላይ ሆነው ይሄንን ሾፕ የከፈቱትና በጣም ደስ ብሎኛል። ተማሪ ናቸው። ተማሪ ሆነው ነው እንግዲህ ጎን ለጎን ይሄን የሚሰሩትና እንደነዚህ አይነት ሰዎች ደግሞ አፕሪሼት ማድረግና ማበረታታት በጣም ነው የምወደው። በተለይ ቢዝነስ ማይንድድ የሆነ ሰው በቃ የኔ ጓደኛ ነው ማለት ነው። መናኸሪያ ደረስኩኝ። በመገናኛ ነበር ሊሄድ ያሰብኩት። መገናኛ ይመጣል ጠብቁ ብለውኝ ትንሽ ጠበቅኩኝና ከዛ ገባሁኝ። ጋይስ ካሜራ መቅረጽ እንዴት ነው የሚከብደው! ግን ማን ለማመዳለው። ቆይ ማንንም አልፈራም። የምር እንደዚህ ከፍ አድርጌ ለመቅረጽ በስንት መከራ መሰላችሁ ይሄን ቪዲዮ ራሱ የቀረጽኩት። ግን ለማመዳለን ግዴታ ነው። ኤኒዌይስ ጉዞ ጀመርን ወደ አዲስ አበባ። አጠገቤ የተቀመጡ ሰዎች ስለ አበባው ሲጠይቁኝ እኔም ስለ አበባዬ ስነግራቸው በእጅ እንደምንሰራ በጨርቅ እንደምንሰራ ምናምን ስነግራቸው ቲክቶኬን ፎሎ ሳስደርጋቸው ቢዝነስ ካርድን እየሰጠዋቸው ምናምን ነበርና ወሬ እያወራው ነው አዲስ አበባ የደረስኩት። ገርጂ ደርሻለሁ። ገርጂ መብራት ኃይል ነኝ አሁን
አበባዬን ይዤ ከተማውን እያየሁ ወክ እያደረኩኝ ነው። ሶ ዊርድ ለዚህ ሰው እያዩ ከመደረግ እና ላሳያችሁ ቆይ ስለዚህ መብራት ይልኩላችሁ ነው። ከኋላ ሰው አለ። ኤኒዌይስ ጥላዬን ከምዘረጋ አበባዬ እንደ ጥላዬ መጠቀም እችላለሁኝ እና ድምፄ ከተሰማችሁ አላውቅም። ኤኒዌይስ ወክ አድርጊ ተብዬ ወክ እያደረኩ ነው ማለት በቃ ትንሽ ነው የቀረኝ። ትንሿንም መንገድ ወክ እያደረኩ ነው። አብራችን ቆይ። እስቲ እየደረስን ነው ተስፋ አደርጋለሁ። እኔ ከጓደኞቼ ቀድሜ ስለደረስኩኝ ተመቹኝ። የምር በቃ ተመቹኝ። ከምንም በላይ ነፃነታቸው ደስ ሲል እውነት አዝናንተውኝ ነበር። መንገድ ላይ ረጅም መንገድ ነው ወክ ሳርግ የነበረው። ካለውበት ቦታ ቅርብ ሩቅ ነገር ነውና የሆነ ታክሲ ብትይዙ ላይክ በጣም ቅርብ ነው፣ በእግራችሁ ግን ትንሽ ራቅ የሚል አይነት ነገር ነበር። ጓደኞቼ ቀድሜያቸዋለሁ። እኔ ቀድሜ ደረስኩኝ። ጋይስ በጣም ግርድ ነው ላይክ ከተማ እንደዚህ ካሜራ ይቀርጹ መሄድ፣ ግን ፕራክቲስ ማድረግ አለብን ነው መልመድ አለብን። ኤኒዌይስ እስቲ ባይዘው በማፕ ነው እየሄድኩ ያለሁትና እንዴ አይቼ ልመለስ። ወርታች ልታጠፍ ነው። ባይዘው ዩኒቲ ዩኒቨርሲቲ አካባቢ ነው የሚሄደው። መሄድ ነው ዝም ብሎ መሄድ። ዩኒቲ ጋር ደርሻለሁ። ጓደኞቼን ቀደምኳቸው። እኔ ደግሞ ዩኒቲ ጋር ነኝ። አብራችሁን ሁኑ። አሁንም እኔ እንደምመጣ አያውቁም። እኔ አዳማ ስለሆንኩኝ አብራችሁ ቆዩ። ሰብስክራይብ አድርጉ፣ ፎሎ አድርጉኝ። ያው ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። እንቀጥላለን። የቤታቸው ስም ዮገርት ይባላል። አድራሻ ገርጂ ዩኒቲ ተሻግሮ ባለው በታችኛው በር በኩል ወደ በቀኝ በኩል 100 ሜትር ገባ ብሎ ነው እና ስፔሻል ዮገርት አላቸው። እንዲሁም ደግሞ የተለያየ ምግብ ሜኑ አላቸው። ዩኒቲ ተማሪዎች ሄዳችሁ ቼክ አድርጓቸው። እኔ ከነበርኩበት ትንሽ ዝቅ በይበለውኝ ዝቅ እያልኩ ያለ ካሜራዬን ኦን ሳላደርግ ከዚህ መሀል ለሁለት ሰው ሰርፕራይዝ አድርግ ነበረ። በቃ አልተሳካልኝም፣ ማመለጠኝ ፊታቸው። እንዲሁም ደግሞ ኦነርስ አያውቁም እንደመመጣና ይስቲ ባይ እስቲ ነይ ግቢ እስቲ በደንብ ያትቺ ቆንጆ ደግሞ አለች። እዚህ ጋር ደግሞ ቃላታች አሪፍ ልጅ ደርሰናል። አሁን ሰርፕራይዝ ነው የምናረጋቸው። ናኒ እሺ ቤታቸው ስታምር በቃ አነስ ብላ ግን ቅልብጭ ያለች ነበረች እና በጣም ነው የወደድኩላቸው። ሰው እንዴት ፍቅር ላይ ይቀመጣል? እዚህ ጋር ግድግዳው ላይ የተሳለውን ዋና ሀሳቡን ኮንሰፕቱን እየነገረችን ነበረ። ሰው ምንድነው ሀሳቡ? ሰው ልቡን ይስማ ወይስ አይምሮን ይስማ የሚል ሀሳብ አለው። ዲቴል ሀሳብ አለው። ሰው ብቻ ኢንጀነራል ይሄ ነው ሀሳቡ እና ሰው የትኛውን ይመርጣል ዲስከስ እንድናደርግ ምናምን ነው ፖይንቱ የተነሳውና
አይ አፕሪሺየት በጣም አሪፍ ሀሳብ ነው። አበባም አሪፍ ነው። ሁለቱም አይተፋሰሩም ከተገናኘን ለረጅም ጊዜ ስለነበረ አንድ ላይ አብረን ጊዜ አሳልፈናል። ደብረ ማርቆስ ዩኒቨርሲቲ ነው የምንተዋወቀው። ስፔሻሊ ደግሞ ፌሎሺፕ ዴሚዮ የኢቫሱ ፌሎሺፕ ነበር አንድ ላይ ህብረት ምናደርግ የነበረውና እነሱም ከኛ ጋር አንድ ላይ የምንንቀሳቀስ ሰዎች ነበርን። እነሱን አፕሪሼት ለማድረግ ለማበረታታት ቤታቸውን ለመመረቅ ነው ይሄድ ነው። ዩኒቲ ያላችሁ ጋይስ ታችኛው በር በኩል ካላችሁ ዮገርትን ቼክ አድርጉ። የቤቱን ብርሃን እንዳገኝ የሰጠናቸው ጊፍት የነበረው እንግዲህ ሎጓቸውና ዮገርት የሚል ጽሑፍ ያለበት ነውና የሆነ ቦታ ግርግዳ ጌጥ ነው እንዲሰቅሉት እኛ እንዲያስታውሱን ነበር የሰጠናቸው። በጣም ነበር ደስ ያላቸው። እንወዳቸዋለን፣ በርቱልን። በጣም ደስ ብሎናል። ጨርሰን እየወጣን ነው። ወደ ቤት እየሄድን ነው። አብራችሁ ቆዩ። ዳርበትም ይዛለን እዛ ጫፍ ላይ በደንብ እውነት ነው። በጣም እንደዚህ ይብዛላቸው። እውነት የመረኳቸው ነው። ቤት ስገባ አልቀረጽኩም። ሲስተር ጋር ነበርኩኝ ጋይስ። ይሄንን አርታቸውን ውል አርታቸው እንዴት እንደምወደው አያምርም ጋይስ? ኤኒዌይስ እስቲ ራሴ ልይ ምናምናም ብዬ ካሜራውን ከሩቅ አስቀምጬ ወዲህ ወዳ ሲል ለካ ሙሉ አልታይም ጋይስ። እያረጉ ነው አስገባሽ እሺ ተዋጣት
በላላን ምናምን ነገር። ከዛ በኋላ ያው ነገ ውርለት ቸርች እንሄድ ነበረ። መጥቅለያ ምናምን ነገር የላትም ፍሌክሲ ወደ የላትም። ከዛ ምን ላድርገው ወዲያ ሳደርገው ነበረ። ፊት ለፊቱን በቪም ጠቀለልኩት፣ ከኋላ ደግሞ 1-2 አግኝቼ ነበር ዝም ብዬ ጠቀለልኩበት። ኤኒዌይስ ጋይስ እንደ ፍሎሪስት አንዳንዴ እንደዚህ አይነት ፍሎጎች ይኖሩኛል። ከወደዳችሁት ኮሜንት ላይ ንገሩኝ። ቀጥይበት፣ በዚህ ቀጥይበት ብላችሁ ንገሩኝ። ከወደዳችሁ ትቀጥልበታለሁ። ውሎዬን አሳያችኋለሁ። በቀጣይ ደግሞ የስራ ውሎዬን ነው ማሳያችሁ፣ እንዴት ስራ ሲኖረ እንዴት ልንውል እንደምንችል ማለት ነው። እንዲሁም ደግሞ የሪቫን አበባ ቱቶሪያል ከመጀመሪያው እስከ መጨረሻው ድረስ በዚህ ዩቲዩብ አካውንት እየለቀኩላችሁ ነው። ይህንን ዩቲዩብ ሰብስክራይብ አድርጋችሁ ገብታችሁ ደግሞ ቪዲዮዎችን እዩ። ከሚያስፈልጋችሁ ማቴሪያል ጨምሮ ዋጋ፣ ወጣት፣ አንዳንድ ሪቫን አሰራሮች አይነቶቹን የተለያየ ነገር እየለቀኩላችሁ ነው እና ገብታችሁ ቼክ ማድረግ እንዳትረሱ። ዮገርቶችን እንግዲህ የሄዳችሁ አፕሪሼት ማድረግ እንዳትረሱ። በተለይ ደግሞ ዩኒቲ የምትማሩ ተማሪዎች እዛ አካባቢ ሄዳችሁ እንግዲህ ዮገርትን ኢንጆይ አድርጉ። አብራችሁን ስለነበራችሁ በጣም ነው ማመሰግነው። እንግዲህ እንደዚህ አይነት ቭሎጎች እንግዲህ እንቀጥላለን። አይሆፕም እንደምትወዷቸው ተስፋ አደርጋለሁኝ። የእኛን ሶሻል ሚዲያ ሊንኮች የምትፈልጉ ከሆነ ከታች ዲስክሪፕሽን ላይ አስቀምጬላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸርን ሰብት። ወዳችኋለሁ። ቴንክ ዩ ጋይስ ባይ